ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ቪዲዮ አርቲፊሻል ኢንተለጀንስን በተመለከተ ነው። አብራችሁኝ እንድቆዩ ጋብዛለሁ። በመጀመሪያ አርቲፊሻል ኢንተለጀንስ ማለት ኮምፒውተር ወይም ማሽን እንደ ሰው ማሰብ፣ መማር፣ መተንተን፣ ውሳኔ መስጠት እና ችግር መፍታት እንዲችል የሚያስችል የቴክኖሎጂ ዘርፍ ነው፣ ወይም የኮምፒውተር ሳይንስ ዘርፍ ነው ማለት ነው። አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ሰውን አይመስልም፣ ነገር ግን የሰው አእምሮ የሚመስሉ አንዳንድ ተግባራትን ሊያከናውን ይችላል። ለምሳሌ ስናይ የፊት ለይቶ ማወቅ፣ የድምፅ ትዕዛዝ መረዳት፣ ቋንቋ መተርጎም፣ ምስሎችን መፍጠር፣ ጽሑፍ መጻፍ፣ የበሽታ ምልክቶችን መለየት። ኤአይ ወይም አርቲፊሻል ኢንተለጀንስ እንዴት ይሰራልናል የሚለውን ስናይ ደግሞ አርቲፊሻል ኢንተለጀንስ ሰው እንደሚማረው በመረጃ እና በልምምድ ይማራል። ሰው እንደሚማረው በመረጃ እና በልምምድ ይማራል፣ ይለማመዳል፣ መረጃዎችን ይሰበስባል ማለት ነው። ብዙ መረጃ በመመልከት ብዙ መረጃዎችን ይተነትናል። ከዚያም በአዲስ ሁኔታ ላይ ትክክለኛ ውሳኔ ለመስጠት ይሞክራል ማለት ነው። ለምሳሌ ብዙ መረጃዎችን ከሰበሰበ የተጠየቀውን ጥያቄ ወደ ትክክለኛው መልስ የቀረበ መልስ ይሰጠናል ማለት ነው። አርቲፊሻል ኢንተለጀንስ የሚማረው በመረጃ በመሰብሰብ እና በልምምድ ነው ካል 6 ነገሮችን በቅደም ተከተል እናያለን ማለት ነው። የመጀመሪያው መረጃ መሰብሰብ ነው። መረጃ የሚሰበሰቡ ምን አይነት መረጃዎችን ነው ብለን ስናይ ደግሞ ምስሎች፣ ጽሁፎች፣ ድምጾች፣ ቪዲዮዎች፣ ቁጥራዊ መረጃዎችን ይሰበስባል ማለት ነው። ይህን ካደረገ በኋላ በሁለተኛ ደረጃ የምናየው መረጃን ማጽዳት። መረጃን ማጽዳት ስንል የተሳሳቱ ወይም የማይጠቅሙ መረጃዎችን ከሰበሰባቸው መረጃዎች ውስጥ የማይጠቅሙ ወይም የተሳሳቱ መረጃዎችን ያጸዳል ወይም ያጠፋል ማለት ነው። ሶስተኛ ማሰልጠን ነው። ሞዴሉ ይሰለጥናል፣ ይማራል። ለምሳሌ 10,000 የድመት ምስሎች ቢታዩት የድመት ቅርጽ፣ አይን፣ ጆሮ እና ሌሎችን ባህሪያትን ይማራል። በተደጋጋሚ እነዚህን እያየ ይማራል ማለት ነው። አራተኛ መፈተሽ ነው። መፈተሽ ስንል ከዚህ በፊት ያላየውን የድመት ፎቶ ሲያይ ይህ ድመት ነው ብሎ መለየት አለበት ማለት ነው። አሁን መጀመሪያ ባሳየነው መሰረት ይህ ድመት ነው ብሎ መለየት አለበት ማለት ነው። አምስተኛው ውጤት መስጠት ነው። በተማረው መሰረት ውጤት ይሰጣል፣ መረጃዎችን በሰበሰቡ መሰረት ማለት ነው። የተላከ ኢሜል የማያስፈልግ መሆኑን ይገምታል። ለምሳሌ አንዳንድ ኢሜሎች የተሳሳቱ ወይም አላስፈላጊ ኢሜሎች ሲሆኑ ስፓም ነው ብሎ ያስቀምጣል ማለት ነው። የትርጉም ጽሑፍ ያቀርባል። የመጨረሻውን ስናይ ደግሞ 6ኛና የመጨረሻውን ስናይ በቀጣይነት መሻሻል። ብዙ መረጃዎችን በሚያገኝ ቁጥር ኤአይ የተሻለ ውጤት ለመስጠት ይችላል ማለት ነው። ብዙ መረጃዎችን በሰበሰበው ቁጥር ኤአይ ትክክለኛ መልስ ሊሰጠን ይችላል ማለት ነው። ሆኖም ሁሉም ኤአይ በራሱ ከእያንዳንዱ ተጠቃሚ ጋር በቀጥታ አይማርም። ሁሉም ኤአይ ራሱን ዲቨሎፕ አያደርግም ወይም አይማርም ማለት ነው። ብዙዎቹ ሞዴሎች በገንቢዎቻቸው እንደገና ሲሰለጥኑ ነው የሚሻሻሉት። ብዙዎች ሞዴሎች ገንቢዎቻቸው ወይም ዲቨሎፐሮች ነው የሚያሻሽሉት ማለት መጀመሪያ የሰሩት ማለት ነው። ለምሳሌ አንድ ህፃን ፖምና ብርቱካንን ለመለየት ብዙ ጊዜ ያያል፣ ይማራል፣ ይመለከታል። ኤአይም በተመሳሳይ ሁኔታ ብዙ የፖም እና የብርቱካን ምስሎችን ያያል፣ ልዩነታቸውን ይማራል። አዲስ ፎቶ ሲያይ የትኛው ፖም እንደሆነ ወይም ብርቱካን እንደሆነ ይለያል ማለት ነው። በተደጋጋሚ ካየ ያንን ይረዳና ይሄ ፖም ነው፣ ይሄ ብርቱካን ነው ብሎ መልስ ይሰጠናል ማለት ነው። ይህ የስራ ሂደት ባጭሩ ስናየው መረጃ ይሰበስባል፣ መረጃን ያጸዳል፣ ሞዴሉን ያሰልጥናል፣ ይፈትሻል፣ ውጤት ይሰጣል፣ ያሻሽላል ማለት ነው። ኤአይ በምን ዘርፎች እንጠቀምበታለን የሚለውን ስናይ ደግሞ በሕክምና ዘርፍ ለምን ይጠቅመናል፣ ምንስ አገልግሎት ይሰጠናል የሚለውን ስናይ የሕክምና ምስሎችን በመተንተን ሐኪሞችን ይረዳል።
እንዲሁም በሽታዎችን ቀደም ብሎ በመለየት አጋዥ ይሆናል ማለት ነው። በትምህርቱ ዘርፍ ለተማሪዎች የግል የመማሪያ ድጋፍ ሊሰጥ ይችላል። ጥያቄዎችን ይመልሳል፣ ማብራሪያዎችን ያቀርባል ማለት ነው። በግብርና ዘርፍ የአየር ሁኔታን መተንበይ፣ የሰብል በሽታን ለመለየት፣ ምርትን ማሻሻል ይችላል ማለት ነው። በባንክና በፋይናንስ ዘርፍ የማጭበርበር ግብይቶችን ለመለየትና አደጋዎችን ለመገምገም በስፋት ይጠቅመናል ማለት ነው። በቴሌኮሙኒኬሽን ዘርፍ ደግሞ የኔትወርክ ጥራትን ለማሻሻል፣ ችግሮችን ቀድሞ ለመለየት እና የደንበኞችን አገልግሎት ለማፋጠን ይጠቅመናል ማለት ነው። ኤአይ ጥቅሞች፣ አርቲፊሻል ኢንተለጀንስ ጥቅሞች ምንድን ናቸው ስንል ደግሞ ፈጣን ውጤት ለምንጠይቀው ጥያቄ ፈጣን ውጤት ይሰጠናል። ከፍተኛ ትክክለኝነት፣ 24 ሰዓት ያለመቋረጥ መስራት፣ ትልቅ መረጃን ወይም ሰፋ ያለ መረጃን መተንተን፣ ወጪን መቀነስ፣ ምርታማነትን ማሳደግ ሲሆኑ የኤአይ ተግዳሮቶች ወይም ችግሮቹ ምንድን ናቸው የሚለውን ስናይ የሐሰት ምስሎችና ቪዲዮዎች ሊፈጠሩ ይችላሉ ማለት ነው። ከተዛባ መረጃ የተነሳ የተሳሳተ ውሳኔ ሊሰጥ ይችላል ማለት ነው። ማጠቃለያ ኤአይ የወደፊቱ ዓለምን እየቀየረ ያለ ቴክኖሎጂ ነው። ኤአይ የወደፊቱን ዓለም እየቀየረ ያለ ቴክኖሎጂ ነው። በጤና፣ በትምህርት፣ በግብርና፣ በንግድ፣ በቴሌኮሙኒኬሽን እና በብዙ ዘርፎች ሰዎችን በመርዳት እድገትን እያፋጠነ ያለ የቴክኖሎጂ ዘርፍ ነው። ነገር ግን ኤአይ የሰውን ፈጠራ፣ ስነ ምግባርና ኃላፊነት ሙሉ በሙሉ አይተካም። ሰውና ኤአይ በመተባበር ሲሰሩ የተሻለ ውጤት ሊመጣ ይችላል ማለት ነው። ስለዚህ ኤአይን ስንጠቀም በአግባቡ መሆን አለበት ማለት ነው። ኤአይ ብቻውን ብዙ ውጤት ሊያመጣልን አይችልም። ሰውና አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ የማስተዋል ችሎታ ወይም ሰው ሰራሽ አስተውሎት በጋራ ሲሰሩ ግን ውጤቱ አመርቂ ይሆናል ማለት ነው። ኤአይን ስንጠቀም ለእኛ የሚጠቅመንን ብቻ ብንጠቀም መልካም ነው። በጣም ጎጂዎችም ስላሉ ማለት ነው። እንደ ተጠቃሚው ነው። ጥሩ ነገር ወይም እኛን የሚጠቅመን ነገር ከሰጠነው እኛን የሚጠቅም መረጃ ይሰጠናል፣ እንማርበታለን፣ እንለወጥበታለን። ነገር ግን ማይረባ መረጃ እኛን የሚጎዳ ከባህላችን ከወጋችን ያፈነገጠ መረጃ ከሰጠነው እኛን ይጎዳናል፣ ባህላችንም ወጋችንም ያበላሽብናል ማለት ነው። ስለዚህ ኤአይን ስንጠቀም መርጠን ደህናውን ለእኛ የሚጠቅመውን ነገር ብንጠቀም የተሻለ ውጤት እናመጣበታለን ብዬ አስባለሁ። በተለይ ኤአይ ለአሁን በዚህ ባለንበት ዘመን በጣም አሪፍ፣ ሰውን ከድካም ከብዙ ነገር የገላገለ፣ መረጃን በአጭሩ በቀላሉ ማግኘት እንዲችል ሰው ያደረገ የቴክኖሎጂ ዘርፍ ነው። ቴክኖሎጂ ደግሞ ጥቅም እንዳለው ጉዳትም አለው። ስለዚህ አጠቃቀማችን ማስተካከል አለብን። ለዛሬ የነበረኝ ቪዲዮ ይህን ይመስላል። አብራችሁኝ ስለቆያችሁ ሰላም ሁኑ።